ምክረ ቅዱሳን ስለ መልካም ሥራና የዋህነት ከቅዱሳን አንደበት። ቅዱስ አግናጢዮስ እንዲህ አለ። ክፉ በተናገሩብህ ሰዎች ላይ አንተ ክፉ ነገርን አትመልስ። ለክፉ ነገር ምላሽህ በጎ ይሁን። ክፉን ላደረጉብህ፣ ፈተናን ላመጡብህ፣ ላሰቃዩ ወገኖች ሁሉ ጸልይላቸው። ሰዎችን ክፉ ወይም በጎ ናቸው ብለህ አትፍረድ። ነገር ግን ዓይኖችህን ክፋት ከሚያደርጉ ሰዎች መልስ። ይስሐቅ ሶርያዊ መልካም ሥራን ሳይሰሩ ከዚህ ዓለም ስለሚወሰዱ ሰዎች ይስሐቅ ሶርያዊ እንዲህ ይላል። ጌታ ሆይ፣ ምንም እንኳን በዚህ ዓለም ሳሉ ምግባርና ሃይማኖት ባይገባቸውም ከሰው ልጆች ስለ ንስሐው ሥጋ ስትል በደላቸውን ይቅር በል። ስለማይነገር ይቅርታ አብን፣ ወልድን፣ መንፈስ ቅዱስን እናመሰግን ዘንድ የማይታይ ጦርነት መልካም ሥራን ስትሰራ እያንዳንዷን ደቂቃ በጥንቃቄ ተከተላት። እንዲህ የሚለውን ሰይጣን ተቃውመው። በጆሮ ዛሬን ስጠኝ፣ ነገን ለእግዚአብሔር ታደርገዋለህ ይላል። የለም የሕይወት ዘመንህን እያንዳንዷን ሰዓትና ደቂቃ እግዚአብሔርን ለማስደሰት ብቻ አውላት። በአእምሮ መዝገብ በልቦና አስታውሰው፣ ዛሬ እንጂ ነገ ያንተ አይደለምና። ንብን እንጂ ዝንብን አትሁን። ንብን እንጂ ዝንብን አትሁን። አንዳንድ ሰዎች ለምን ከቅድስት ቤተ ክርስቲያን እንደራቁ ብትጠይቃቸው የሚሰጠው መልስ በዚያ የሚደረገው መጥፎ ነገር እየተመለከቱ ስለሚቆጡና ይህንን ሁኔታ መታገስ ስለማይቻላቸው እንደሆነ ይመልሳሉ። ለእነዚህ ሰዎች የምንመልስላቸው መልስ የሚከተለው ነው። ዝንብን በዚህ አካባቢ አበባዎች አሉ ብለህ ብትጠይቃት እንዲህ ልትመልስልህ ትችላለች። ስለ አበባዎች የማውቀው ነገር የለኝም፣ ነገር ግን የተቆለለ ቆሻሻ አለ፣ የምትፈልገውን ያህል ታገኛለህ ትላለች። በአንጻሩ ሰራተኛ ንብን በዚህ አካባቢ ንጹህ ያልሆነ ነገር ማግኘት ይቻላል ወይ ብለህ ብትጠይቃት እንዲህ ብላ ትመልስልሃለች። ንጹህ ያልሆነ ነገር አንዳች ነገር አላየሁም። ይህ ቦታ መልካም መዓዛን በሚያመነጩ አበባዎች የተሞላ ነው ትላለች። ትመለከታለህ፣ ዝንብ የምታውቀው ንጹህ ያልሆኑ ነገሮች ያሉበትን ስፍራ ነው። በአንጻሩ ንብ ግን እጅግ የሚያምሩ መዓዛዎችንና ደማቅ ቀለም ያላቸውን አበባዎች ትመለከታለች። ሁሉን ነገር እርኩስ አድርጎ ለሚቆጥር ሰው ሁሉ ነገር እርኩስ ነው። ሁሉን ንጹህ አድርጎ ለሚቆጥር በጎ ሕሊና ላለው ሰው ሁሉ ንጹህ ነው። ቅዱስ ኢሳዶር ዘሲቪሊ ከ560 እስከ 636 ዓመተ ምህረት የነበረ ቅዱስ እንዲህ ይለናል። ቅዱሳት መጻሕፍትን ባነበብን ቁጥር እግዚአብሔር ከኛ ጋር ይሆናል ይናገረናልም። ከመልካም ሥራዎች መካከል አንዱ ቅዱሳት መጻሕፍትን ማንበብ ነው። ሁልጊዜም ቢሆን ከእግዚአብሔር ጋር አንድነት እንዲኖረው የሚወድ ሰው ሊጸልይና ቅዱሳት መጻሕፍትን ሊያነብ የግድ ነው። በጸሎት ከእግዚአብሔር ጋር ይነጋገራል። ነገር ግን በንባብ ለኛ የሚነገረው እግዚአብሔር ነው። ክርስቲያናዊ እድገት ሁሉ በንባብና በተመስጦ ላይ ይመሰረታል። የተማርነውን ነገር በተመስጦ እናጸናለን። የማናውቀውን ነገር በንባብ አማካኝነት እናውቃለን። መጽሐፍ ቅዱስን ማንበብ ሁለትዮሽ ጠቀሜታ አለው። አእምሮአችንን ያቀናልናል፣ እግዚአብሔርን ፍቅር ያስተዋውቀናል፣ ወደ መልካምና በጎ ሥራ ሁሉ ይመራናል።
ቅዱስ ዮሐንስ ዘደማስቆ እንዲህ ይለናል። በወንዝ ዳር እንደተተከለ ዛፍ ነፍስ በቅዱሳት መጻሕፍት አጠገብ መተከል ይኖርባታል። እንዲህ ሲሆን ኃይልን ታገኛለች፣ መልካም ጣዕም ያለው ፍሬን ታፈራለች። እርሱም እውነተኛ እምነት ነው። ሺህ ያማረ አረንጓዴ ቅጠልን ታወጣለች። እርሷም እግዚአብሔርን ደስ የሚያሰኝ እሲያተ ምግባርን የሚመለከት ነው። ቅዱስ መጽሐፍ በርግጥም ንጹሕ ወደ ሆነ ቅድስና የሚመራን ነው። ወደ መልካም ምግባርና ሃይማኖት መርቶ ያደርሰናል። በርሱ መደፋፈርን ገንዘብ እናደርጋለን፣ ክፋትም እንድንወጣ ያስጠነቅቀናል። በርግጥ ቅዱስ መጽሐፍ መልካም መዓዛን የሚያመነጭ የአትክልት ስፍራ ነው። የሚያምርና አስደሳች የሆነ የአትክልት ስፍራ ነው። በሚያምር የአትክልት ስፍራ የአዕዋፍ ዝማሬ ጆሮአችንን ያስደስታል። በተመሳሳይ ሁኔታ በአማረ አትክልት ስፍራ የተመሰሉ ቅዱሳት መጻሕፍት ጣፋጭ የሆነ መንፈሳዊ መዓዛን እያመነጩ ልባችንን እየያዙ በሰማያዊና መንፈሳዊ ስምምነት ልባችንን እንዲነካ ያደርጋሉ። ፍቅሩን እያሰብን በጥልቅ ሐዘን ውስጥ እንድንኖር ያደርጉናል። በቁጣ ጊዜ ያባብሉናል። በዘላለማዊ ደስታ እንድንመላ ያደርጉናል። ያለ መሰልቸት በትህትናና በቅንነት ሆነን በሩን እናንኳኳ፣ ከፈትልናል። ከዚህ የሕይወት ውሃ ቀርተን እንጠጣ። የማይነጥፈውን ደስታ ልንቀምስ ይገባናል። ስለ አንድ አባት እንዲህ ማለት ተናገረ። በሳምንት አንድ ጊዜ ብቻ እየተመገበ 70 ሳምንታትን ቆየ። ጌታን በመጽሐፍ ቅዱስ ውስጥ ስላሉ የተወሰኑ ቃላት ትርጉም ጠየቀ። እግዚአብሔር ግን አልመለሰለትም። ለራሱም እንዲህ አለ፣ ተመልከቱ፣ ይህን ያህል ጥረት አድርጌያለሁ፣ ነገር ግን እድገት ማስመዝገብ አልተቻለኝም። ስለዚህ አሁን ወንድሜን ሄጄ ትርጉሙን መጠየቅ አለብኝ። በሩን ዘግቶ መንገድ ሲጀምር የጌታ መልአክ ወደ እርሱ ተልኮ መጣ፣ እንዲህም አለው፣ የ70 ሳምንታት ጾም ወደ እግዚአብሔር ሊያቀርብህ አይቻልም። አሁን ወንድምህን ልትጠይቅ በትሕትና መጥተሃልና የቃሎቹን ትርጉም እነግርህ ዘንድ ተልኬአለሁ አለው። መልአኩ የአባት የጠየቀውን የቅዱስ መጽሐፍ ትርጉም ነገረውና ሄደ። በዚህ ትምህርት የምንማረው ከጾም ጋር ትሕትና አስፈላጊ ነገር መሆኑን ነው። ጾም መንገዱን ይከፍታል፣ ለፍጻሜያችን መንገድ ነው። በራሱ ግን ፍጻሜ አይደለም። ከአባቶች አንዱ እንዲህ አለ፣ እኔ ራሴ አንድ ወቅት በታላቅ ጾም ወተት ሲጠጣ ያገኘሁት ሰው አስከፊ በሆነ መልኩ ተቸሁት። እኔ ያሰብኩት ይህንን የሚያደርገው አዘውትሮ መስሎኝ ነበር። ስለ ብሕትውና ኑሮውም ግዴለሽ አድርጌ የተመለከትኩት። የውስጣዊ ሕይወትን ሕግ የዘነጋሁት እኔ ራሴ ነበርኩ። በኋላ የተረዳሁት መነኩሴው ታሞ እንደነበረ ነው። መድኃኒቱን ለመውሰድ ወተት ያስፈልገው እንደነበረ ነው። በዚህ ስፍራ የምንማረው በሰዎች በከንቱ መፍረድ የማይገባ መሆኑን ነው። አባ ለውጥ አባ ዮሴፍን ለመጠየቅ ሄደና እንዲህ አለው፣ አባ እስከ ቻልኩ ድረስ በጥቂቱ ሕጉን ለመፈጸም እለማመዳለሁ። በትንሹም እጾማለሁ፣ በአቅሜም እጸልያለሁ፣ በአርምሞም እቀመጣለሁ። በተሻለ መጠን ሐሳቤን ንጹሕ ለማድረግ እሞክራለሁ። ሌላ ማድረግ የሚገባኝ ነገር ምንድነው ብሎ ጠየቀ። አባ ዮሴፍ እጆቹን ወደ ሰማይ ዘረጋና 10 ጣቶቹ እንደ እሳት ነበልባል ሆኑ። እንዲህም አለ፣ ከፈለግ ሁሉም አካልህ ብርሃን እንዲሆን ማድረግ ትችላለህ ብሎ መለሰለት። ከፈለግ ሁሉም አካልህ ብርሃን እንዲሆን ማድረግ ትችላለህ። ክርስቲያናዊ ሕይወታችንን በተመለከተ ቅርብ ሐሳቢዎች መሆን አይገባም። ከእግዚአብሔር ጋር የሚደረግ አንድነት ለቅጽበት የሚያቋርጡት
እረፍትም የሚወስዱበት አይደለምና። የዋህነትን መለማመድ አቡነ አትናቴዎስ ዘእስክንድር እንዳስተማረው የዋህነት የመንፈስ ፍሬ ነው። ገላትያ 5:23 ጌታችን ራሱ ስለ የዋህነት እንዲህ ሲል አሳስቦናል። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ማቴዎስ 11:29 የጌታችንን የዋህነት እንዴት ልንመስለው እንችላለን? እስቲ መጽሐፍ ቅዱስ ጌታችን ጠባይ የሚለውን እንመልከት። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም፣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል ኢሳይያስ መልእክት ላይ። ይህ እንዲሁ ነቢዩ ኢሳይያስ በትንቢታዊ መንገድ ጌታን የገለጠበት ነው። በዚህ የሚከሰትልን ምስል የጸጥተኛ በዝግታ የሚናገርና በሌሎች ጋር በስምምነት የሚቀርብ ሰው ምስል ነው። በሌላ መንገድ ሲገለጽ ቁጣን ማብረድ የሚቻለው ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ እንዲህ ይላል፣ ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ ሲል አሳስቦናል። ዛሬ በሁሉም የዕድሜ ክልል ባሉ ሰዎች ዘንድ ቁጣ ትልቅ ችግር ሆኗል። አንዳንድ ጊዜ ሰዎች መኪና ሲነዱ፣ በረራ ሲያደርጉ ወይም የተለያየ ነገር ሲያደርጉ ያለ ምክንያት በንዴት ይጠፋሉ። ፊልሞችና ቴሌቪዥን ሰዎችን ለንዴትና ቁጣ ይገፋፋሉ። ንዴትን መቆጣጠር የሚሉ ስልጠናዎች ትልቅ የሥራ መስክ እየሆኑ መምጣታቸው የሚደንቅ ነገር ነው። የየዋህነት ደረጃዎች የበረሃ አባቶች የየዋህነት ደረጃዎችን አስቀምጠውልናል። እነርሱ የየዋህነትን ደረጃዎች ጌታችን በዝርዝሪው ምሳሌ ላይ ካስቀመጣቸው የፍሬያማነት ደረጃዎች ጋር ያመሳስሉታል። ሌላው በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። ማቴዎስ 13 የመጀመሪያው ደረጃ ክፉን በክፉ አለመመለስ ነው። ቅዱስ ጳውሎስ ስለዚህ እንዲህ ብሎናል፣ ለማንም ስለ ክፉ ፋንታ ክፉን አትመልሱ ሮሜ 12። ቅዱስ ጴጥሮስም ተመሳሳይ ነገርን ይነግረናል። ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ጌታችን የዚህ ተግባር ፍጹም ምሳሌ ነው። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አንደኛ ጴጥሮስ ምዕራፍ 2:23። ሁለተኛው ደረጃ ውስጣዊ ሰላምህን ሳታጣ ስድብን መቀበል ነው። አንዳንድ ሰዎች ክፉን በክፉ ከመመለስ ራሳቸውን ይገታሉ፣ ነገር ግን በውስጣቸው በንዴት ይነፍራሉ። ውስጣዊ ሐሳባቸው በቁጣ ሐሳብና በበቀል ፍላጎት የተሞላ ነው። እነዚህ ሰዎች ወደ ሁለተኛው የዋህነት ደረጃ ያልደረሱ ናቸው። ይህ የዋህነት ሁለተኛ ደረጃ ላይ መድረስ እንደሚቻል የሚያሳዩ ምሳሌዎችን ከበረሃ አባቶች መመልከት እንችላለን። ቅዱስ ዮሐንስ ኮሎቦስ ወይም ሐጺር እጅግ የገነነ አባት ስለነበረ ሰዎች ሊሰሙት ወደ እርሱ ይመጡ ነበር። ሌላ መነኩሴ ደግሞ በዮሐንስ ሐጺር ክብርና ዝና ይቀናበት ስለነበር በእርሱ ዙሪያ በተሰበሰቡ ሰዎች ፊት መጥቶ ዮሐንስ በአፍቃሪዎቿ ፊት ገላዋን እንደምታሳይ ጋለሞታ ነህ አለው። ቅዱስ ዮሐንስም ወንድሜ ከላይ ተመለከተኝ፣ ይህንንም አልከኝ፣
ውስጤን ብታይማ ምን ትለኝ ይሆን ብሎ መለሰለት። በዙሪያው የነበሩ ሰዎች በመሰደብህ ውስጥ አልተረበሽም አሉት። እሱም ዮሐንስ ላዩ የተሰማውን ነው በውስጡ የተሰማው አላቸው። ጥቂት የሶርያ መነኮሳት የግብፃውያንን መነኮሳት ዝና ሰምተው እንዴት እንደሚኖሩ ለማየት ወደ ግብፅ ገዳም መጡ። ግብፃውያን መነኮሳት ደግሞ እንግዳ ሲመጣ የእነርሱን የምናኔ ኑሮ በሌላው ላይ ላለመጫን ሲሉ በጊዜ መብላት ልማድ ነበራቸው። እናም ከሶርያ የመጡት እንግዶች ገበታ ሲቀርብላቸው በልባቸው እነዚህ የግብፅ መነኮሳት ለካ ቸልተኞች ናቸው፣ እኛ እስከ ምሽት ድረስ እንጾማለን፣ እነርሱ ግን ገና በ3 ሰዓት ይበላሉ ብለው አጉረመረሙ። አበምኔቱም የሚያስቡትን በመረዳት ትምህርት ሊሰጧቸው ወሰኑ። አንድ አረጋዊ መነኩሴ ዳቦ እያደለ በመካከላቸው ይዞር ነበር። እናም ወደ አበምኔቱ ደርሶ ዳቦ ሲሰጠው አበምኔቱ ፊቱን በኃይል መታው። አረጋዊ መነኩሴ ከመመታቱ በፊት የነበረው የፊቱ ገጽታ ሳይቀየር ዳቦውን ማደል ቀጠለ። ሶርያዊው መነኩሴ ከአበምኔቱ እግር ስር ተደፍተው አባታችን ይቅር በለን፣ ረጅም ሰዓት ያለ ምግብ መቆየት እንችላለን፣ ነገር ግን እናንተ እንደምታደርጉት ግን ስሜታችንን መክታት አንችልም አሉት። ሶስተኛው የዋህነት ደረጃ ላይ ያለው ደግሞ ከተሰደበ በኋላ ወንድሜን እኔን በመስደብ ኃጢአት ውስጥ ከተትኩት ብሎ ስለሰደበው ወንድሙ የሚያዝን ነው። የዋህነትን እንዴት እንለማመድ? አሁንም ከንስሐ አባተ ፈቃድ ካገኘ በኋላ ወደ ጸሎት ተመለስ። ጌታ እንዴት እንደ እርሱ የዋህ መሆን እንደሚቻል ያስተምርህ ዘንድ ለምን። ጌታዬ ከእኔ ተማሩ እኔ የዋህ ነኝና ብለሃል። ይህንን የዋህነት ለእኔ አስተምረኝ፣ ያን ጊዜም የነፍሴን ረፍት አገኛለሁ ብለህ ለምን። ሁለተኛው ደረጃ ደግሞ በዚህ ጉዳይ ራስን በዚህ መንገድ ማሳመን ነው። ሰላም ከእግዚአብሔር የተሰጠ ስጦታ ነው። እርሱም እንዲህ ብለዋል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ዮሐንስ 14 ከቁጥር 27። በተናደድክ ቁጥር ጌታችን ለአንተነትህ የሰጠህ ውድ ስጦታ ሰላምን እያጣ ነው። ይህም የጌታችንን ስጦታ ተቀብሎ እንደ መወርወር ነው። እስቲ አስበው፣ አንድ ጳጳስ ስጦታ ቢሰጡህ ያንን ስጦታ ጎዳና ላይ ተወረውረዋለህን? መልሰህ በፍጹም አልወረውረውም ከሆነ በተቆጣ ቁጥር እየወረወርከው ያለው የክርስቶስ ስጦታ ምን ያህል ይበልጥ ይሆን? ይህን ጠባይ አንድ ጊዜ በአእምሮ ውስጥ በሚገባ ካኖርከው የሚከተለውን ባህታዊ ቴዎፋን የምክር ልምምድ አድርግ። በማለዳ ጸሎት ካደረግክ በኋላ ሰላምን ሊነሱህ የሚችሉትን ሁኔታዎች በሙሉ በአእምሮ አስባቸው። ይመጣ ይሆናል የምትለውን የከፋ ነገርን አስብና ይህ እንኳን ቢከሰት የክርስቶስን ውድ ስጦታ ወርውሮ ለመጣል የሚያበቃ ነው ብለህ ራስን ጠይቅ። ቀደም ሲል ያየነውን ደረጃ በትክክል ተወጥተው ከሆነ መልስህ በፍጹም አይደለም የሚል ይሆናል። ከዚህም በአእምሮ የተመላለሱትን ነገሮች ሁሉ መሆን እንደሌለባቸውና ሰላምህን ሊያሳጡህ እንደማይገባ ወስን። ወዳጄ ልንገርህ፣ ይህ አካሄድ በትክክል ይሰራል። ከዓመታት በፊት ይህንን ልምምድ የማይታይ ውጊያ ከሚለው መንፈሳዊ መጽሐፍ ላይ ተናግሬ ነበር። ውጤቱም እንደጠበቅኩት ሆነልኝ። ይህንን ልምምድ ለብዙ ምዕመን እንዲለማመዱ ነግሬያቸው ነበር። በሚገባ የሞከሩ ሰዎች በውጤቱ ተደንቀዋል። ይህንን የዋህነትና ንዴትን የመክታት ልምምድ በሚገባ የሞከረችና በእምነት የተገበረች የ4 ልጆች እናት ነበረች። በኋላ መታ ስትነግረኝ ልጆቿ እማዬ አሞሻል ወይ ምን ሆነሽ ነው ብለው ይጠይቋት ጀመር። እርሷ ግን አልታመመችም። ጌታችን ለእያንዳንዳችን የሰጠንና አለመታደል ሆኖ እንደዋዛ እየወረወርነው ያለነውን
የሰላም ስጦታ እያጣጣመች ነበር። ይህ ሆኖ ያለ ውስጣዊ ሰላምን ማረጋገጥ የሚቻለው በቀጣዩ ደረጃ ላይ ሲደረስ ብቻ ነው። ለሚጠሏችሁም መልካምን አድርጉ፣ ለሚያሳድዷችሁም ጸልዩ። ማቴዎስ 5 ከቁጥር 44። ለሚያጠቁና ለሚጠሉ ሰዎች እንደ መጸለይ ከክርስቶስ የሆነውን ሰላም የሚሰጥ ነገር የለም። እናም የተባልከውን አድርግ፣ በትክክል ይሰራል። ይህንን በመንፈሳዊ ቅናት ካደረግ ጌታችን በዚህ ምዕራፍ ላይ ወዳዘዘው ጠላትህን ወደ መውደድ ደረጃ ትደርሳለህ። ይህንን ተግሳጽ በቁም ነገር የሚቀበሉ ሰዎች ከእርሱ ማንም ሊወስደው የማይቻለውን የመጨረሻ ሰላም ያገኛሉ። ከብዙ ዓመታት በፊት በግብጽ በአንድ ትልቅ ድርጅት ውስጥ እጅግ ከፍተኛ ስልጣን የነበረው አንድ ወጣት አውቅ ነበር። ይህ ወጣት ኦርቶዶክሳዊ ነበር። በግብጽ ደግሞ ክርስቲያን መሆን በተለይም በእንዲህ አይነት ተፈላጊ ስልጣን ላይ ተቀምጦ ክርስቲያን መሆን ደህንነትን ለአደጋ የሚያጋልጥ ነበር። ይህም በግብጽ ጠረፍ አካባቢ ይሰራ የነበረ ወጣት ታዲያ እጅግ አክራሪ የነበረ የድርጅቱ ምክትል ፕሬዝዳንት የሆነ አለቃ ነበረው። ይህንን ወጣት አሽቀንጥሮ ጥሎ የሌላ ሃይማኖት ተከታይ ሰው በቦታው መተካት የሕይወቱ ትግል ግብ አድርጎ ነበር። ለዓመታት በሆነ ወንጀል ውስጥ ሊያስገባው ያሴር ነበር። ብዙ ጊዜ ባልታወቀ ምክንያት ፖሊስ እየመጣ ምርመራ ያደርግበት ነበር። አንድ ቀን በክርስቲያን ያልሆነ ፖሊሶቹ አዛዥ በእውነት እዚህ አካባቢ አንድ ሰው ጠምዶ ይዟል ብሎ ነገረው። ይህንን ወጣት ወህኒ ለማውረድ የሚያደርጋቸው ሙከራዎች አልሳካ ሲሉት አለቃውም ሊገድለው ማሴርን ጀመረ። ወጣቱ ኦርቶዶክሳዊ አንድ ሰው ሊገድለው ገንዘብ የተከፈለውና በጨለማ እንዳይወጣና እንዲጠነቀቅ ሩሩህ የፖሊሱ አዛዥ በእርግጠኝነት ነገረው። በዚህ ሁሉ ስቃይ ውስጥ ወጣቱ ልጅ ጸልይና መጽሐፍ ቅዱስ ያነብ ነበር። ሁልጊዜ መጽሐፍ ቅዱስን ሲገልጥ ማቴዎስ 5 ከቁጥር 44 በፊቱ ያገኝ ነበር። እርሱም ጌታዬ በእርግጥ ሕይወቴን አሰቃቂ ላደረገውና ሊገድለኝ ለሚፈልገው ለዚህ ሰው በእውነት እንድጸልይ ትፈልጋለህ ይል ነበር። አሁንም በልቡ የሚደውለው መልስ ግን አዎ ጸልይለት የሚል ነበር። ከሐሳቡ ጋር ሲጋጭ ከቆየ በኋላ በመጨረሻም መጽሐፍ ቅዱስ የሚለውን በጭፍን ለመቀበል ወሰነ። እናም ለአለቃው መጸለይ ጀመረ። በመጀመሪያ ላይ የሚጸልይለት በከንፈሩ እንጂ በልቡ አልነበረም። ይህንን ልምምድ ሳያቋርጥ ሲሞክረው ግን አንዳች አስደናቂ ነገር መከሰት ጀመረ። ራሱን ስለዚያ ሰው በእውነት በልቡ ሲጸልይ አገኘው። በዚያ ሰው ላይ የነበረው የጥላቻ ስሜትም በሐዘኔታ ስሜት ተለወጠ። ስለ ራሱም ማሰብ ጀመረ። እኔ እኮ ክርስቲያን ሆኜ ባልወለድ ኖሮ ይህ ሰው የሚያደርገውን ነገር ላደርግ እችል ነበር ይል ጀመር። ጌታችን ለተናገረው ቃል አዲስ ትርጓሜ። ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል የሚለውን እየፈጸመ ይመስለዋል። ልክ ቤተክርስቲያንን በማጥፋት እግዚአብሔርን ደስ ያሰኘ እንደመስለው እንደ ጠርሲሱ ጳውሎስ እያለ ያዝንለት ጀመር። ወጣቱ ለራሱም እንዲህ ይላል፣ የእርሱ እንደሆነ ጌታ በምሕረቱ ብዛት ባይመርጠኝ ኖሮ ይህንን የማደርገው እኔ ነበርኩ። እግዚአብሔርም አሳዳጅ በመሆን ፋንታ ተሳዳጅ ስላደረገው ያመሰግን ጀመር። ለአሳዳጁም መልካም ነገሮችን ማድረግ ጀመረ። በቅን ልብም እግዚአብሔር ይቅር እንዲለው ጸልይለት ጀመር። አንድ ቀን ድርጅቱ ፕሬዝዳንት ወጣቱን ወደ ቢሮ አስጠራውና በአንተ ላይ እየደረሰ ያለውን ነገር ምክትል ፕሬዝዳንቱ ሊጎዳ እንደሚፈልግና ለምን እንደዚህ እንደሚያደርግ ደርሼበታለሁ። እናም ላባረረው መሆኑን በመጀመሪያ ለአንተ ላሳውቅ ፈልጌ ነው አለው። በዚህ ወጣት ልብ ውስጥ ግን ደስታ አልተፈጠረም። ከእንቅልፋቸው ሲነቁ አባታቸውን ስራ አጥ ሆኖ ስለሚያገኙት ሕፃናት አዘነ እንጂ አንተም ወዳጄ መጽሐፍ ቅዱስን በቁም ነገር ብትይዘውና
እነዚህ ልምምዶች በደስታ ብትፈጽም የማይታወቅ ልብ፣ የሰላም ልብ ይኖርሃል ይላል የአባታችን የአቡነ አትናቴዎስ ዘእስክንድር መንፈሳዊ ምክር። የሰማነውን በልቦናችን እናሳድር ዘንድ እግዚአብሔር ይፍቀድልን። የመልካም ሥራና የዋህነትን እንላበስ ዘንድ ቅዱሳን አማላጅነት፣ ምልጃና ጸሎት ቅዱስ መንፈሳቸው በነፍሳችን ይሙላ። አሜን።